ሰላም እንዴት ናችሁ? ውድ የሎሌ ሚዲያ ቤተሰቦች ዛሬ የምናየው ዋይፋይ ብልሽትን እንዴት ማስመዝገብ እንደምንችል ነው። በጣም በፍጥነት በፈጣን ማስመዝገብ እንችላለን ማለት ነው። ይህን ማድረግ የምንችለው ደግሞ ቴሌብር ላይ እንገባና ከዛ ይቺ አፕስ የምትላለች ሆም ፔመንት ቀጥላ ሶስተኛው አፕስ የምትለውን ክሊክ እናደርጋለን። እሷን ክሊክ እንዳደርግ ወዴት ይወስደናል ማለት ነው? ወደ ዚችኛው ፓርቲ ይወስደናል ማለት ነው። ይችን ቴሌ ኦንላይን ፊክስድ ሰርቪስ የምትለዋን ክሊክ እናደርጋለን ማለት ነው። 994 መደወል እና 8994 ላይ ቴክስት ማድረግ ቀረ ማለት ነው። ይሄ በሰከንዶች አስመዝግባችሁ ለችግራችሁ መፍትሄ ማግኘት ይችላላችሁ። ብሮድባንድ ወይም ደግሞ ዋይፋይ ኢንተርኔታችሁን ብልሽት በቀላሉ ማሰራት ትችላላችሁ ማለት ነው። ቀጥሎ ይችን ሶስት ሰረዟን እንነካለን ማለት ነው። እሷን ስንነካት ላይክ እነዚህ ኦፕሽኖች ይመጣሉ። ከዛ በኋላ ወዴት እንሄዳለን? እቺን ኮምፕሊያንትስ የምትለዋን ክሊክ እናደርጋለን። ምክንያቱም ቅሬታ ስለሆነ ያለን። ከዛ በኋላ እንደዚህ ይመጣልናል። እዚህ ጋር ምን እንጽፋለን? ሰርቪስ ነምበሮች አሉ። ሰርቪስ ነምበር እንሞላለን። ይሄ እዚህ ጋር ሰርቪስ ነምበር፣ እዚህ ስልክ ቁጥራችን፣ እዚህ ደግሞ ስማችንን፣ እዚህ ጋር ደግሞ ትራብል ሹቲንግ ምንድነው? እቺ ፖፕ አፕ አለች እዚህ ጋር የምታዩት ነገር። እቺን ክሊክ ስታደርጓ ዝርዝር ያመጣል። የብልሽቱ ምክንያት ምንድን ነው? ቢል ችግር ነው ወይስ ደግሞ ዳውን ሆኖ ነው ወይም ደግሞ ስፒድ ችግር ነው የሚለውን ነገር ከዚህ ፖፕ አፕ ጋር ሴሌክት ማድረግ ትችላላችሁ። ከዛ ዲስክሪፕሽን ደግሞ ዝርዝር የምትጽፉት ካለ ከዚህ መጻፍ ትችላላችሁ። ከዛ እዚሽ ጋር ቲክ ቦክስ አለች፣ እሷን ቲክ ታደርጓታለች። ያት ሂውማን ቢንግ የምትለዋ ማለት ነው። ስለዚህ መጀመሪያ ላይ ግን ምን ታደርጋላችሁ? እችን ሰርቪስ ነምበሯን መሙላት ይኖርባችኋል። ሰርቪስ ነምበሯን እንደሞላችሁ ምን ታደርጋላችሁ? እቺ ሰርች በተኗ አለች። ይችን ሰርች በተኗን ክሊክ እናደርጋታለን። ለምሳሌ አሁን ዝም ብለን 50 100 ብለን የሆነ ቁጥር እናንተ ሙሉት። ከዛ ይሄን እንደሞላችሁ ይችን ሰርች በሏት። ቬሪፋይድ መሆን አለበት። ቬሪፋይድ ሲሆን የሚያሳልፋችሁ ቬሪፋይዷን እንዴት እንደሆነ ላሳያችሁ። ለምሳሌ እንዴት ላይክ እንደዚህ ያመጣላችኋል። ቬሪፋይዷን አያችኋት? እቺ ይሄን ሰርቪስ ነምበር ጽፌ አሁን እኔ ክሊክ ስለው ይችን ኦፕሽን ላይክ ዚስ አያችሁት? ይሄኛው ነው ቬሪፋይድ አድርጎልኛል ማለት ነው። እቺኛውም ሰርቿም የነበረችዋ ምን አድርጓታል? ቲክ አክቲቭ አድርጓታል። በዚህ መንገድ ቬሪፋይድ ካደረጋችሁ በኋላ ነው ሞባይል ነምበር፣ ኮንታክት ከዛ ደግሞ ትራቭል ሪዝን የሚለውን መምረጥ የምትችሉት ማለት ነው። ስለዚህ እነዚህ ነገሮችን መሙላታችሁን ቼክ ማድረግ አለባችሁ ማለት ነው። ሰርቪስ ነምበር ሞልታችሁ ሰርች አድርጋችሁ ቬሪፋይድ ብሮድባንድ ኤፍፒፒ ይመላል። ሞባይል ነምበር ትሞላላችሁ። ስልክ ቁጥር ሞባይል ነምበር ማለት ለብልሽት ሲመጣ ሰው ደውሎ የሚያገኝበትን ማለት ነው። ከዛ ስማችሁን ኢንተርኔት የተመዘገበበት ስም ማለት ነው። ትራቭል ሪዝን የምትለዋን ደግሞ እቺ ፖፕ አፕ ምልክት ክሊክ ስታደርጓት ዝርዝር ያመጣል። ከዛ የእናንተ የብልሽት ታይፕ መምረጥ፣ ከዛ ዲስክሪፕሽን፣ ከዛ ዝጋ ቲክ ቦክስ አለች። ሰክሰስፉል ስላረችን የመጀመሪያ ስላረኩት ነው። እቺኛዋን ክሊክ ስታደርጓት አክቲቬትድ መሆን አለበት። ከዛ ምን ትሉታላችሁ? ሰሚት ትሉታላችሁ ማለት ነው። ላይክ እችን ሰሚት ትሉታላችሁ። እቺኛዋ ቲክ ቦክስ ናት፣ ክሊክ ማድረግ አለባችሁ። የኔ ሰክሰስ ስላለ ነው። ምክንያቱም ቬሪፊኬሽኑ ስለማሟላት ስላለበት ማለት አት ሂውማን ቢንግ የሚለውን ነገር ሴሌክት ለማድረግ ከዛ ሰሚት ስትሉት ወዴት ይመጣል? 994 ወዳውኑ ቴክስት ይልክላቸዋል ማለት ነው። ላይክ እንደዚህ ቴክስት 994 ይልክላቸዋል። ዲር ከስተመር ዩር ኮምፕሌንት ኦን ሰርቪስ ነምበር ይልና በዚህ ቁጥር ሬጂስተር መቼ ተመዘገብ በዚህ ብሎ አፍተር በዚህ ይመጣላቸዋል ማለት ነው። ስለዚህ በቀላሉ በቴሌብር ላይ ገብተን በፍጥነት የዋይፋይ ብልሽታችንን ወይም ብሮድባንድ የባንክ ሲስተም ሊሆን ይችላል፣ ማንኛውም ኤኒቲንግ ስልክ ቁጥር ሊሆን ይችላል፣ የፊክስድ ላይን ማለት ነው። በዚህ መንገድ አስመዝግበን ወደ አሁኑ ቴክኒሻን እንዲሰራ ለማድረግ ይችላል ማለት ነው። ምክንያቱም 994 ስንደውል በጣም ቢዚ ይሆናሉ። 8994 ስንልክ ደግሞ ቴክስት ላይ መለስ ይችላል በቀላሉ። ግን በዚህ መንገድ ዋይፋያችንን አስመዝግበን ማሰራት እንችላለን ማለት ነው። ለነበረን ጊዜ አመሰግናለሁ። ሰብስክራይብ አድርጎ ቻው።